ወደ ዶላር ብትቀይረው ከ550 ሚሊዮን ዶላር በላይ ነው። ሀገር ደረጃ ቢትኮይን ሰፖርት የሚያደርግ ካንትሪ አለ እንዴ? ኦፊሻሊ ማለት ነው። ኦፊሻሊ አክቹአሊ በዓለማችን ለመጀመሪያ ቢትኮይን ሰፖርት ያደረገች ኦፊሻል ኤልሳልቫዶር የምትባል ሀገር ነች። ደቡብ አሜሪካ ላይ የምትገኝ ሀገር እና 2021 ሴፕቴምበር አካባቢ ቢትኮይን ሰፖርት አደረጉ። ያኔ የቢትኮይን ዋጋ $46000 አካባቢ ነበር። አሁን ካለው ኦልሞስት ከግማሽ በታች ማለት ነው። 95000 አይደል? ከግማሽ በታች ነበር ያኔ ዋጋው ማለት ነው። ወደ ማይኒንግ ደግሞ አገሪቱ በጣም እሳተ ገሞራ የሚበዛባት ሀገር ነች። ስለዚህ ጂኦተርማል ኢነርጂን ተጠቅመው ቢትኮይን ማይኒንግ ፋሲሊቲዎችም ገነቡ። በሰፊው ነው ወደ ቢትኮይን የገቡት ማለት ነው። ሁላ የቢትኮይን ፖሊሲያቸው በጣም ወጣ ያለ ከመሆኑ የተነሳ አይኤምኤፍ ጣልቃ ገብቶ ፖሊሲያቸውን እንዲቀይሩ ጫናዎች እያደረገባቸው ነበር፣ ብድሮች ምናምን በመከልከል ማለት ነው። ያን ሁሉ ጫና ተቋቁመው ግን በቀን አትሊስት አንድ ቢትኮይን የመግዛት ፖሊሲ አላቸው እና አሁን በአጠቃላይ ከ6100 በላይ ቢትኮይን በአገሪቱ ሪዘርቭ ላይ ተከማችቶ ይገኛል ማለት ነው። ይሄ